ዶክመንት አውተንቲኬሽን ፓርት 3 ባለፈው ቪዲዮ በፓርት 1 እና በፓርት 2 ዶክመንት አውተንቲኬሽንን በተመለከተ ቪዲዮዎችን እየሰራን እዚህ ደርሰናል። እንግዲህ ባለፈው ፓርት 2 ቪዲዮአችን ስናቆም ዶክመንት አውተንቲኬሽናችሁን የምትፈልጉት ለሀገር ውስጥ ፐርፐስ ከሆነ ወይም ደግሞ ኢትዮጵያ ውስጥ ለሚያልቅ ነገር ወይም ደግሞ ኢትዮጵያ ውስጥ ለሚደረጉ ቅጥር ወይም ደግሞ ኢትዮጵያ ውስጥ ለሚደረጉ የተለያዩ ሁነቶች የምትፈልጉ ከሆነ እዚህ ጋር ይበቃችኋል ብለን ነበር ያቆምነው። ዛሬ ፓርት 3 እንቀጥላለን። ፓርት 3 የሚያጠነጥነው ዶክመንት አውተንቲኬሽናችሁን የምትፈልጉት ከሀገር ውስጥ ላለ ፕሮሰስ ወይም ለስኮላርሺፕ ሊሆን ይችላል ወይም ደግሞ ከሀገር ስትወጡ ከዚህ ሀገር ያላችሁ ዶክመንት ውጭ ላይ ቫሊድ የሆነ ዶክመንት እንዲሆንላችሁ እንዲረጋገጥላችሁ የምትፈልጉ ከሆነ እንዴት እንደምታረጋግጡና የት እንደምታረጋግጡ የምንቀጥል ይሆናል። ዳይ ወደ ቪዲዮ። እንግዲህ የቪዲዮ እንደሚታወቀው ረዘም ስለሚል ከዚህ በፊት እንደነበሩ ቪዲዮዎች የተወሰነ እናንተ ኮፒ ሼር ያደረጋችሁ እንዲሁም ደግሞ ለሌሎቹ ሪፖስት ያደረጋችሁ እንዲደርስ አድርጉልኝ። በኮሜንት ያልገባችሁን ጥያቄ በመጠየቅ አበረታቱኝ፣ ዜን መልስላችኋለሁ ያለ መስርጨት ማለት ነው። ኦኬ ፓርት 3 ዛሬ እንግዲህ የሚያጠነጥነው ቢሮ ላይ በውጭ ጉዳይ ዶክመንት አውተንቲኬሽን ኦፊስ ላይ ያሉ ፕሮሰሶችን ነው የምነግራችሁ። እንግዲህ ከውጭ ጉዳይ ሚኒስቴር ዶክመንት አውተንቲኬሽን ኦፊስ ስትሄዱ ሪኳየርመንቶቹ ምንድናቸው የሚለውን እነግራችኋለሁ። ሪኳየርመንቶቹ አንደኛ የሚያስፈልጋችሁ ሪኳየርመንት ቴሌብር ያስፈልጋችኋል። ምክንያቱም ከዛ ሁሉም ክፍያዎች የሚደረጉት በቴሌብር ስለሆነ ማለት ነው። ቴሌብር ይዛችሁ ሳትይዙ ከሆነ ቴሌብር ሳትይዙ ከዛ ጋር ከሄዳችሁ ትጉላላችሁ። ስለዚህ ቴሌብራችሁን ምናምን አስተካክላችሁ መሄድ ይኖርባችኋል። ሌላ ማንኛውንም መታወቂያ ኢንክሉዲንግ እናንተን የሚገልጽ መታወቂያ ይዛችሁ መገኘት ይኖርባችኋል። ስለዚህ እነዚህ ሁለቱ ነገር ናቸው ሪኳየርመንት ማለት ነው። ከዛ ክፍያን በተመለከተ ደግሞ ለአንድ ፔጅ ነው ያልኩት። ለአንድ ፔጅ አራውንድ አሁን ከረንትሊ ሌላ ጊዜ ሊቀያየር ይችላል። ከረንትሊ ግን 400 ብር አካባቢ ነው። ስለዚህ 5 ፔጅ ይዛችሁ አውተንቲኬት ለማድረግ የምትሄዱ ሰዎች በገጽ ማለት ነው 5 ሲባዛ በ400 ምናምን ካልኩሌት አድርጋችሁ መሄድ ትችላላችሁ። ይሄን ቴሌብራችሁ ላይ ይዛችሁ መሄድ ይጠበቅባችኋል። ይሄ ነው ሪኳየርመንቱ። ይሄ ለሁሉም ሪኳየርመንት ነው። ከዛ በኋላ ከፋፍዬ በፓርት አሳያችኋለሁ። አንደኛ ውጭ ጉዳይ ሚኒስቴር ቢሮ የት ይገኛል የሚለውን የውጭ ጉዳይ ዶክመንት አውተንቲኬሽን ቢሮ የሚገኘው በዋናነትም ከመገናኛ ስትሄዱ አዲስ አበባ ማለት ነው። ከመገናኛ ስትሄዱ ፍልዋን አለፍ እንዳላችሁ በለጋሃር ስትሬት ልደርሱ ስትሉ ወይም ደግሞ በፒያሳ ስትመጡ ደግሞ ከፒያሳ ስትመጡ ከፖስታ ቤት ከዋናው ፖስታ ቤት በስተጀርባ 1 ኪሎ ሜትር አካባቢ ገባ ብላችሁ ነው የምታገኙት። በተጨማሪም በሁሉም የሞሰብ አገልግሎት በሚባሉት አገልግሎት መስጫዎች ይሄን አገልግሎት ማግኘት ትችላላችሁ። ኦኬ ቢሮ የሚገኝበትን አድራሻ ከጠቀስኩላችሁ ቀጥዬ ምን አውተንቲኬት እንደምታደርጉና ምን እንደሚያስፈልጋችሁ ነግራችኋለሁ። አንደኛ ዶክመንት አውተንቲኬት የምታደርጉት ትምህርታዊ የሆኑ ነገሮች ማለትም እነዚህ የ12 ያፍል ጀምሮ ሊሆን ይችላል፣ ዲፕሎማ፣ ዲግሪ፣ ማስተርስ እስከ ፒኤችዲ ድረስ ትምህርታዊ የሆነ ኢትዮጵያ ውስጥ የተማራችሁን ትምህርት ከሆነ አውተንቲኬት የምታደርጉት ዶንት ፎርጌት ባለፈው በነገርኳችሁ የተማራችሁት ምናልባትም ዲፕሎማችሁን ወይም ማስተርስ ወይም እስከ ፒኤችዲ ባሉት አንዱን የተማራችሁት በግል የኮሌጆች ወይም ዩኒቨርሲቲዎች ከሆነ እንደነገርኳችሁ 2 ስቴፕ አላችሁ ባለፈው ፓርት 2 ላይ። ስለዚህ ፓርት 2 በጠቀስኳችሁ መሰረት በነገርኳችሁ መሰረት አውተንቲኬት ማድረግ ይኖርባችኋል ማለት ነው። ኦኬ አውተንቲኬት የምታደርጉት ዶክመንት ወይም የትምህርት ማስረጃችሁ ከመንግስት ተቋማት የተገኘ ከመንግስት ኮሌጅ ዩኒቨርሲቲ የተገኘ ከሆነ እንደነገርኳችሁ ባለፈው አንድ ስቴፕ ብቻ የሚኖርባችሁ ኮሌጁ ላይ የተማራችሁበት ኮሌጅ ላይ አውተንቲኬት የተደረገ በቂ ነው። ከዛ በኋላ ወደ ውጭ ጉዳይ ሚኒስቴር አሁን ወደ ምነግራችሁ ሄዳችሁ አውተንቲኬት አስደርጋላችሁ ማለት ነው። ትምህርትን በተመለከተ ያለው ነገር ይሄ ነው። እንደነገርኳችሁ ቢሮ የሚገኝበትን ነግራችኋለሁ። ከዛ ሁለተኛ ደግሞ አውተንቲኬት የሚታደርጉት ምናልባትም የልደት ካርድ ከሆነ አውተንቲኬት የምታደርጉት የጋብቻ ሰርቲፊኬቶችን እና በወሳኝ ኩነት ያሉ በሚፈጸሙ አንዳንድ ዶክመንቶችን ከሆነ ደግሞ 2 ስቴፕ አላችሁ። አንደኛ ካወጣችሁበት ወይም ደግሞ ወሳኝ ኩነት ላይ እናንተ ካወጣችሁበት ምን ሊሆን ይችላል እንደነገርኳችሁ የጋብቻ ሊሆን ይችላል ወይም ደግሞ ለልደት ካርዳችሁ ሊሆን ይችላል። ከዛው ካና ያወጣችሁበት ከጀርባ አውተንቲኬት ይደረጋል። ስቴፕ 2 ደግሞ በከተማ ደረጃ አውተንቲኬት መደረግ አለበት። ለምሳሌ አዲስ አበባ የምትኖሩ ከሆነ ወይም ድሬዳዋ የምትኖሩ ከሆነ የከተማ አስተዳደሩ ወሳኝ ኩነት ቢሮ ላይ ድጋሜ አውተንቲኬት መደረግ አለበት፣ ውጭ ጉዳይ ሚኒስቴር ከመሄዳችሁ በፊት ማለት ነው። ክልል አካባቢ የምትኖሩ ከሆነ ደግሞ በክልል የምትኖሩ ከሆነ ደግሞ ከክፍለ ከተማው ላይ አውተንቲኬት ከተደረገ በኋላ ቀጣይ ዞንና ክልል ላይ አውተንቲኬት መደረግ ይኖርበት ይችላል። አክቹሊ ከሁለት አንዱ ላይ አውተንቲኬት ከተደረገ በቂ ነው ማለት ነው።
ይሄ ነው። ሶስተኛና በጣም ወሳኙ ነገር ወርክ ኤክስፒሪየንስ አውተንቲኬት የምታደርጉ ከሆነ ማለትም ሀገር ውስጥ የሰራችሁ ስራዎች ሀገር ውስጥ የሰራችኋቸው ወርክ ኤክስፒሪየንሶች ደግሞ አውተንቲኬት መደረግ አለባቸው። እንደሚታወቀው ውጭ ላይ ስትሄዱ ቫሊድ ለመሆን ማንኛውም ዶክሜንቶች የውጭ ጉዳይ ሚኒስቴር ላይ አውተንቲኬት መደረግ አለባቸው። ለሱ ደግሞ ሪኳየርመንቱን ነግራችኋለሁ። የስራ ልምዳችሁ የሰራችሁት የመንግስት መስሪያ ቤት ከሆነ ምንም ችግር የለውም። የወሰዳችሁት ወርክ ኤክስፒሪየንስ አውተንቲኬት ይደረግላችኋል ውጭ ጉዳይ ሚኒስቴር ላይ ምንም ችግር የለም። ነገር ግን የሰራችሁት ወርክ ኤክስፒሪየንሳችሁ ላይ በውክልና ግን መፈረም የለበትም። መፈረም ያለበት የውጭ ጉዳይ ሚኒስቴር ላይ ስትሄዱ ማንኛውንም የትምህርትም ሆነ ሌሎችንም የልደት ካርድ ወይም ደግሞ አሁን የምነግራችሁን የወርክ ኤክስፒሪየንስ የሚፈርሙ ሰዎች የፊርማ ናሙናቸው የተላከ ወይም ደግሞ ይሄ በውክልና ያልሆነ መሆን አለበት። የፊርማ ናሙና ቼክ ይደረጋል። የሚፈርሙ ሰዎች ፊርማ ናሙናቸው የታለ ውጭ ጉዳይ ሚኒስቴር አለ። እዛ ላይ የሌሉ ሰዎች በውክልና ከፈረሙላችሁ ልትጉላሉ ስለምትችሉ በተቻለ መጠን በውክልና እንዳታስፈርሙ እሱን ሪማይንድ ማድረግ ፈልጋለሁ። ሌላው ወርክ ኤክስፒሪየንሳችሁ የሰራችሁት ከፒኤልሲ ላይ ከሆነ ወይም ደግሞ ከግል ድርጅቶች ላይ ከሆነ ያሰራችሁት በድርጅቱ በሚገኝበት መስሪያ ቤት አካባቢ ባለ የገቢዎች ቢሮ የተረጋገጠ ቬሪፋይ የተደረገ ወይም ቬሪፊኬሽን ሌተር ያስፈልጋችኋል። በተጨማሪም ከዛው ፒኤልሲው ካለበት ወይም ደግሞ ተመዝግቦ እየሰራ ባለበት ክልል ከተማ ላይ የግል የሰራተኞች ማህበራዊ ምናምን የሚባለው ላይ አውተንቲኬት መደረግ አለበት። ሌላው የሰራችሁት ወርክ ኤክስፒሪየንስ ኤንጂኦ ላይ ከሆነ አይዘር ኢንተርናሽናል ወይም ሎካል ኤንጂኦ አገር ውስጥ ያለው ወይም ኢንተርናሽናል ኤንጂኦ ሊሆን ይችላል። የሰራችሁት ወርክ ኤክስፒሪየንስ ኤንጂኦ ላይ ከሆነ ዶንት ፎርጌት፣ እዚህ በጣም ወሳኝ ነገር ነው። ኤክስፒሪየንሳችሁን ወደ ውጭ ጉዳይ ሚኒስቴር ወስዳችሁ ከማረጋገጣችሁ በፊት የሲቪል ማህበረሰብ ድርጅቶች ባለስልጣን የሚባለው ላይ መረጋገጥ አለበት። የት ነው አድራሻው? ይሄ ቸርችል አካባቢ ከኤሊያና ሆቴል አካባቢ ማለት ነው፣ ወይም ደግሞ በብሔራዊና በፒያሳ መካከል ማለት ነው። ሌላው ወርክ ኤክስፒሪየንሱ ኤምባሲ ላይ ምናምን ወርክ ኤክስፒሪየንስ ያላችሁ ሰዎች ችግር የለውም፣ ኖርማሊ አውተንቲኬት ይደረግባችኋል ያለንም ፕሪ ሪኳየርመንት። ሌላ አውተንቲኬሽን ሳያስፈልገው ኤምባሲ ላይ የተገኘ ኤክስፒሪየንስ ቀጥታ አውተንቲኬት ይደረግላችኋል ውጭ ጉዳይ ሚኒስቴር ነው። መርሳት የሌለባችሁ ነገር ግን የግል ፒኤልሲ ላይ የሰራችሁና ኤንጂኦ ላይ የሰራችሁ ግን እንደነገርኳችሁ ቅድምም ለፒኤልሲ ስጠቅስላችሁ ድርጅታችሁ ተመዝግቦ እየሰራ ባለበት ከተማ አስተዳደር ወይም በፌደራል ከሆነ በፌደራል ደረጃ ምን መሆን አለበት ብያችኋለሁ? አውተንቲኬት ከገቢዎች ሚኒስቴር ቬሪፊኬሽን ሌተር ወይም ደግሞ ግብር የከፈላችሁበት ማረጋገጫ ያስፈልጋችኋል ማለት ነው። እንግዲህ ይሄን ይመስላል ከፓርት 1 እስከ ፓርት 3 ድረስ ዶክሜንት አውተንቲኬሽን በተመለከተ የሄድነው ሂደቶች ማለት ነው። ምናልባት ይሄ የመጨረሻ ቪዲዮ ይመስለኛል፣ ፎርማል ቪዲዮ። ነገር ግን ከዚህ በኋላ ምናልባት እናንተ በምትጠይቁኝ መሰረት ቪዲዮ የሚያሰራ ኬስ ካለ ተመልሼ ቪዲዮ የምሰራላችሁ ይሆናል። ይሄን ቪዲዮ ፕሊዝ በጣም አስፈላጊ ስለሆነ ብዙ ሰው የሚንገላታበት ኬስ ስለሆነ ሪፖስት ለሌሎቹ ሸር በማድረግ እንዲደርስ አድርጉ። ፒስ ይመቻችሁ።